እንደዚህ ብሎ ነገር የለም። በቃ እውነቱን ንገሪው። ይሄ ሰውዬ ልጁን ሊያውቅ ነው፣ ልጁን ለማወቅ ፈልጎ ነው ከዛ ድረስ ወደዚህ መጣ አይደል? ስለዚህ በቃ እሱን ነገር ማረጋገጥ ከቻልሽ ስለምታወሩት ግን ምንም የኔ የጣርፈው ልጁን ነው ወጥ ወለኝ በቃ ልጁ ለምን ደግሞ አትናገሪው አንቺ? ኧረ እዚህ ቤት ምንነካቸው ነገር ምንድነው? ጫጫታው ጎረቤቶቹን እኮ እየረበሻቸው ነው። ረበሻቸው እኮ ነው። ኧረ ሰላም እንዲነቃ ቆይኝ መቤት ሚጣ ኧረ ምን እንደረጋ ኧረ ሰላም እንዲኖር እስቲ ምን አስበሽ ነው እንዴ? ቤቱን እኮ ግቢውን እኮ እየረበሽ ነው። የኔ ቆም አንዴ ጨርሳለሽ። ከዚህ በላይ ምንድነው የቀራችሁ? ማንም ይምጣ እኛ አይመለከተንም። እውነቱን ነገር እንሄዳለን። ካልነገርሽ የትም አንሄድም። እውነቱን ነው የምንፈልገው። እውነታውን ነው የምንፈልገው። በቃ ምንም እውነታ የሚነገር ነገር ምንም የለም። አሰቡ ልጅሽ የት ነው ያለው? ለምን አትናገሪ? ልጅ ልጅ ማልኳችሁ እንዴ ላይክ እኛ ሌላ ነገር እኮ አይደለም የሚፈልግን ያለበት ልጁ ያለበትን ንገሪው፣ እንጨርስ፣ እንውጣ። ሌላ ነገር አልፈልግም። ምንድነው ኦኬ ማለት ምንድነው? ምን ነግራችሁ ነገር የለም። ይኸውልሽ አሁን እኮ አንቺ ነገሮችን እያጋልሽ ይኸው ጎረቤትም እየመጣ ነው፣ ሌላም ሰው ባለቤት ይመጣል፣ ነገሮች እየተስፋፉ ነው የሚያሉት። ስለዚህ አሁን እሺ ምን ሰማችሁ? አዎ አለኝ እኮ በቃ የሱ ነው። የት አለ? የት ታረሽ? ቤተሰብ ጋር። ለምን እስካሁን እንደዚህ ይሄ ሁሉ ነገር እስኪፈጠር ጠበቅሽ? በጣም ምክንያቱም በጣም ከምልህ በላይ የበፊት ህይወቴ በጣም የሚያስጣላ ነበር እና መናገርም ያን ነገር ወደ ውስጥ ደብቄ ነው እንጂ መኖር የምፈልገው ለማንም ነገር መናገር አልፈልግም። አሁን እኮ አንቺ እኮ እያደረግሽ እሺ ልጁ የት ነው ያለው? ክፍለ ሀገር ቤተሰቦቼ ጋር። ያ ይሄኛው ባለቤትሽ አያውቅም? አያውቅም። ምንም አያውቅም። እባካችሁ ህይወቴን ገሃነም እንዳታረጉብኝ እለምናችሁ። አንቺ እኮ ነሽ አሁን እሺ ጎረቤቶች ይመጣሉ እኮ ባይዘው ጎረቤቶች እኮ አሁን መተው አይተሻል አይደለ? ስለዚህ ይናገራሉ አይደለ? ሲናገሩ ምን ልትይ ነው? አሁንም እኮ እነሱ ሁሉንም ነገር ሰምተውታል። አውቃለሁ። እባካችሁ ውጡልኝ። ከዚህ በላይ አሁን ክፍለ ሀገር መሆኗን ነግራናለች። እሺ እንወጣልሻለን። ግን አንቺ አትሊስት የእውነቴን ነው ለህሊናሽ ኑሪ። ልጅ ያለበት አባት ያለ ልጅ ምን ማለት ነው? እባካችሁ ትወጣልኝ። ውጡልኝ በቃ። ሰላም ነኝ። እንዴት ነው? ሰላም ነው። ሰላም ነው። ምንድን ነው የምሰማው? እሺ እኔ እስክንድር እባላለሁ። ያው ካሜራው እንደምታየው ነው። እኔ እስክንድር እባላለሁ፣ ዩቲዩበር ነኝ። እሱ ደግሞ ተስፋውን ይባላል። የቀድሞ ፍቅረኛዋ ነው የሰላም እና ልጅ ነበረው እሷ ጋር። ላስረዳክ ማለት ምንድን ነው የምታስረዳኝ? ማን ነው እሱ? ላስረዳክ እኮ አይደል ፍቅር ላስረዳክ። እሺ በቃ ስለ በፊት ህይወቴ ያልነገርኩህ ነገር አለ። ሰላም እስካሁን እየዋሸሽ ነው የኖርሽው ማለት ነው? ፍቅር ላስረዳክ። ቁጭ በልና እና ላስረዳክ። ምንም ቁጭ አይደለም። ቁጭ በል ላስረዳክ። ምንም ቁጭ አይደለም። ቁጭ ይቅርታ አባቴ ቁጭ። ኧረ ችግር የለውም። በቃ እኛ እውነታው ይሄ ነው። እኛ እንድታውቅ ብቻ ነው የመጣነው። ፍቅርና ቁጭ ብለና ላስረዳክ። ሁሉ አመት ከማናውቁ ሰው ጋር ነው የኖርኩት ማለት ነው? እባክህ ፍቅር ላስረዳክ። ምኑን ነው የምታስረዳኝ? ቁጭ ብለን እናስረዳክ። እንደተማረ ሰው እናስብ። ቁጭ ብለን እናውራ። ላስረዳክ ፍቅር አትናገር። በቃ ይቅርታ እኮ እውነታውን ንገሪኝ። ያለው ነገር በፊት ገጠር እያለሁኝ ድረውኝ ነበር ቤተሰቦች